ከዛ በተረፈ ደግሞ አካውንታችሁ ላይ ያለውን ብር አስወጥታችሁ አሁን ለምሳሌ ልንገራችሁ ኢትዮጵያ ላይ አሁን ያለው ችግር አሁን ካሁን በፊት የዛሬ 3 አመት 4 አመት ያስቀመጣችሁት ብር ዋጋ ያጣ ነው የሚሄደው ግን ብር ለምሳሌ ወርቅ በገዙበት ዋጋ አለው ለምን ዶላር በጨመረ ቁጥር የዚህኛው ገንዘብ እየጨመረ ነው የሚሄደው ከዛ በተረፈ ግን ማለት ነው ባዶ ነው የምትሆኑት ባንክ ውስጥ የተቀመጠ ብር ምንም አይሰራም መንግስት ነው የሚጠቀመው እንጂ ማለት ነው ለእናንተ ቫልዩም እያጣ ነው የሚሄደው ማለት ነው በየቀኑ ብር እየጨመረ ሲሄድ አሁን ያንዳንድ ልጆች አላችሁ ምን ዛሬ 9 በነበረበት ሰዓት ያስገባችሁ ብር እስካሁን አለ ተሳሳትኩኝ የለም ሆነሻለሁ ከፊል ሆነሻለሁ ነይ አያችሁ 9 በነበረበት ሰዓት አሁን 37 ገብቷል ወደ ታች አርኩ አሁን 37 ሆኗል አስባችሁታል ዲፍረንቱ ያ 9 የመነዘራችሁትን የዛን ሰዓት የሆነ ነገር ገዝታችሁበታል ቢሆን ኑሮ እመኑኝ ዛሬ ላይ ለምሳሌ የዛን ሰዓት በ100,000 ብር የሚገዛ መሬት ዛሬ ላይ በሚሊዮን ነው የሚገዛው እመኑኝ ኢትዮጵያ ስትሄዱ ማለት ነው ደና መሬት ከተባለ ከ3 ሚሊዮን በታች የለም በላይ ነው እንጂ ባዶ ኮንደዛ ያውን ባዶ ማለት ነው ኢትዮጵያ መግባት ዛሬ ላይ የምትችሉ ከሆነ ሂዱ ግቡ በመረት አዋጁም ተጠቅማችሁ ምንም ብላችሁ ወጪ ችግር የለውም ላውጣና ይሄንን አላማ ሳክቼ ልምጣ የምትሉ ግቡ የምሬን ነው ምላችሁ ግቡና ወይ ደግሞ አይዲያችሁን አሰርታችሁ ጨርሳችሁ ሂዱ ለምን ከዛ ስትመጡ ብር ሊያንሳችሁ ስለሚችል ዋናው ነገር እዚህ ያለውን ነገር አደምድማችሁ ሂዱ አይዲያችሁን አሰሩ ቀጥ ብላችሁ ሂዱ ብራችሁን ከባንክ ውስጥ ያስቀመጣችሁትን አውጡ ወይ መሬት ግዙ ለምን ባጃጅ አገዙ ለምን በቀን 300 ብር ያስገባ ቁቁብ ይጥላል ኢንሻአላህ የምሬን ነው የምላችሁ ከዛ በተረፈ ባንክ ላይ የምታስቀምጡት ገንዘባችሁ ቫልዩም እያጣ ነው የሚሄደው ወደፊት ቫልዩም እያጣ ይሄዳል እየወረደ ምንም ይሆናል ማለት ነው ለምሳሌ ብራችሁ የተቀመጠ 600,000 ብር ብታስቀምጡ የዛሬ 1 አመት 2 አመት ምንድነው የምታደርጉበት አሁን በአሁን ሰዓት ላይ ምንድነው የሚጠቀመው እስቲ ንገሩኝ መሬት ለመግዛት እንኳን ስንት ሚሊዮን ነው የሚያስፈልገው እስቲ ንገሩኝ እውነት የምሬን ነው የምላችሁ እኔ አይቼ ስለመጣው ነው እንደዚህ ምላችሁ አይቼ አገምግሜ ምን ብዬ ነው የመጣሁት ኢትዮጵያ ሻይ 100 ብር የገባበት እንትን እኮ ነው ዘመን እኮ ነው አሁን ሻይ አንጠጣም እውነት የምሬን ነው የምላችሁ እናንተ ባንክ ውስጥ ያስቀመጣችሁት ብር ምንም ነው በአሁን ሰዓት ላይ ገባችሁ 1 ኪሎ ስጋ 2000 ምናምን ብር ነው ድሮ 300 ብር 200 ብር ነበር የሚገዛው እናንተ ስትመጡ ወደዚህ ሀገር ስለዚህ ምንድነው የምታደርጉት ኤምባሲ ሄዱ ኢትዮጵያ እንሄድም መሄድ አልፈልግም ምትሉ ከሆነ ኤምባሲ ሄዱ ውክልና ስጡ ለእናት ኦር ለአባት ከዛ ወይ ደግሞ ራሳችሁ ሄዳችሁ የሆነ ነገር ገዝታችሁ ነው አሁን ለምሳሌ አንድ መሬት ልንገርሽ ሄድሽ ዛሬ 1 ሚሊዮን ገዛሽ እንበል ዛሬ ህገወጥ እንዳገዙ ህጋዊ ግዙ በአሁን ሰዓት ላይ ህገወጥ ፋይዳ ቢስ ነው አንድ መሬት ገዛሽ እንበል ዛሬ 1 ሚሊዮን ገዛሽ እንበል የዛሬ 2 አመት ስትሄጂ እመኚኝ 2 ሚሊዮን ትሸጫለሽ ዛሬ ላይ ሰርተሽ ከምታገኙ በላይ ከመሬቱ ላይ የምታገኙ ገንዘብ ራሱ ምክንያቱም የራስሽ ገንዘብ ነው ነገ ምንም እንኳን ዛሬ እዚህ እንኳን ሆነሽ ምንም ነገር እንኳን ባይኖርሽም እንኳን ለምን ሸራት ወጥሪ ሸራ ወጥረሽበት ጥላ ከለላ ይሆንሻል ነገ ትኖሪበታለሽ አትወርቂም አለሽ ምንም ቢሆን አለሽ ገባሽ ስለዚህ ብር ባንክ ውስጥ ከምታስቀምጡ አሁን ራናዌ ሆናችሁ በብዛት
5 ዓመት 6 ዓመት 4 ዓመት 3 ዓመት ይሆናችሁ ናችሁ ካላችሁ ገብታችሁ ራሱ አይዲያችሁን አስተካክሉ ወይ ደግሞ የምትሄዱ ከሆነ ሄዳችሁ ያለውን ነገሮችን አስተካክሉ ወይ የሆነ ነገር አድርጋችሁ ነው በብራችሁ እንጂ ባንክ ያስቀመጣችሁ ልጆች እውነቴን ነው የምላችሁ ምንም ትርጉም የለውም ዛሬ ላይ 200,000 ብር 300,000 ብር 500,000 ብር ቫልዩም የለውም ምንም ነው ስለዚህ እንደምንም ብለሽ ጠንክረሽ በርትተሽ እችላለሁ ብለሽ ጸልየሽ ከአምላክሽ ጋር ተነጋገሪና ኢትዮጵያ ሄዳችሁ የሆነ ነገር አድርጋችሁ ነው የምሬን ነው የምትሰሙኝ ከሆነ ማለት ነው ያን ነገር አድርጉ ያ አላይን ላይሰንስ ሄደሽ እኮ መጠየቅ ትችያለሽ ወይ ደግሞ አላይን ላይሰንስ ብለሽ ሰርች አድርጊ ጉግል ላይ ገብተሽ ስለዚህ መስራት ትችያለሽ ስሪ ማርያምን ውጡ መዳም ቤት ያላችሁ ምናምን በጣም ብዙ አመት የቆያችሁ ውጡ ላይሰንስ አውጡ ምናምን መንጃ ፈቃድ አውጥታችሁ ስራ ስሩ እውነቴን ምሬን ነው የምላችሁ መስራት ትችላላችሁ ስራ ያለው መዳም ቤት ብቻ አይደለም እውነቴን ነው የምላችሁ ለምን ጽዳት ሰራተኝነት አይሆንም ለምሳሌ ወጣ ብላችሁ በቃ ጽድት ብላችሁ አይምሯችሁን ፍሪ ያደ ሳታብዱ ራሳችሁን እየጠበቃችሁ የምሬን ነው እግዚአብሔርን ግን ኢትዮጵያ ብር ያስቀመጣችሁ ባንክ ውስጥ የሆነ ነገር አበጁበት የሆነ እቃ ላይ አስቀምጡ እውነቴን ነው የምላችሁ የሆነ እቃ ላይ አስቀምጡ እንጂ ብር ማስቀመጣችሁ ትርጉም አልባ ነው ትርጉም የለው ያው አካውንቴ ላይ 1 ብር የለም ይቅርታ አድርጉልኝ የምሬን 1 ብር የለም እኔ ካሽ ብር የለኝም አካውንቴ ላይ የለኝም ይዘናችሁ ነው ወደበል ገባችሁ ለምን እንደሆነ ታውቃላችሁ ምንም አይጠቅመኝም ምክንያቱም ዛሬ ላይ እኔ የዛሬ አመት ስንት ብር ነው እኛ ሐዋላ ስንመነዝር የነበረው አስባችሁታል የዛሬ አመት የዛሬ 2 አመት 20 ነበር የዛሬ አመት ደግሞ 26 27 ነበር አሁን ስንት ነው 37 ነው አስባችሁታል የዛሬ አመት የተቀመጠውላ ቫልዩ ያጣ ነው የሚሄደው ለምሳሌ የዛሬ አመት መሬት 1 ሚሊዮን የሚሸጠው ዛሬ ላይ 2 ሚሊዮን ነው 2 ሚሊዮን የነበረው 4 ሚሊዮን ነው 4 ሚሊዮን የነበረው 6 ሚሊዮን ነው አሁን እጥፍ ገባችሁ ስለዚህ ዛሬ ላይ ሄዳችሁ ገንዘባችሁን አውጥታችሁ የሆነ መሬት ላይም ሊሆን ይችላል ምንም ይሁን ምን የሆነ ነገር ላይ ካስቀመጣችሁ ትርፍ የሚያስገኝ ነገር ላይ ገዝታችሁ ብታስቀምጡ በተለይ መሬት አያከስርም ሄዳችሁ ብትገዙ ዛሬ 1 ሚሊዮን ትገዛላችሁ የዛሬ አመትስ 2 ሚሊዮን ትሸጣላችሁ እዚህ ከምትሰሩት በላይ እዛ ያስቀመጣችሁት ንብረት ትርፍ ያስገኘላችሁ ይመጣል ማለት ነው ገባችሁ ወርቅም እንደዛው ይጨምራል ወርቅ ንብረት ነው ወርቅ ስትገዙም ንብረት ነው የምትገዙት ስታጡ አውጥታችሁ ትሸጣላችሁ ግራሙን አይቀንስም ገባችሁ ግን ደግሞ ብዙ ብር ለምሳሌ አሁን በወር 2000 የሚከፈላችሁ ከሆነ እኛ የዱባዮች ከሆነ ቀልቤለን ሺኤን ያለ ብዙ ብር አናስቀምጥም መቼ ነው ስለዚህ ወርቅ ግዙና አስቀምጡ ወርቅ ደግሞ እዚህ ካስቀመጣችሁ ለምሳሌ ሼሪንግ የምትኖሩ ከሆነ ማን እንደሚሰርቃችሁ አታውቁ እኔ ቲክቶክ ላይ አይቻታለሁ አንዷ ወርቅ ገዝታ አስቀምጣ እሷ ወደ ኢትዮጵያ ስትሄድ ልታነሳ ስትል ወርቋን አታለች ይሄም ጥንቃቄ ይፈልጋል መዳማችሁ ራሱ ብታይ እመኑኝ አትተውም እንዳውም ሰርቃኝ ነው የምትሏችሁ ይሄንንም ጥንቃቄ ያስፈልጋል እውነት የምሬ ነው ከልቤ ነው የምነግራችሁ መዳም ወርቅ አስቀምጣችሁ እንደዚህ ብታይ የኔን ሰርቃኝ ነው ብላ ነው የምታስይዝሽ ይሄ ጥንቃቄ ይፈልጋል ሁለተኛ ነገር ደግሞ መሬት ግዙ ቤት ግዙ
የሆነ ነገር ግዙ። ምን ልበላችሁ፣ የሆነ ትርፍ የሚያስገኝ ነገሮችን አድርጉበት። ገንዘባችሁን ባንክ አታስቀምጡ። ዱባይ ውስጥ ያላችሁ ደግሞ ደስታችሁ እኮ እጥፍ ድርጊ ከሆነ ውክልናው ላይ ትጽፊያለሽ። 300,000 ብር ብቻ ብለሽ ታስቀምጫለሽ። ከዛ ውጪ ከ300,000 ብር ውጪ ማውጣት አይችሉም። ተረድታችሁኛል? እናንተ እንደሰጣችሁት ውክልና ነው የሚወስነው። ከዛን ውክልና ስትሰጡ ደግሞ መሬት የሚገዛላችሁም ሊሆን ይችላል። የሆነ ነገር ንብረት እንዲገዛላችሁ ከተፈለገ ምንድነው መሸጥ መለወጥ እንዳይችል አድርጋችሁ ውክልና ትሰጣላችሁ። ያ ሰው መሸጥ መለወጥ አይችልም። ያንን መሬት ከመግዛትና እንትን ከማለቱ ውጪ ማለት ነው። ከዛ ውጪ ብራችሁን ባንክ ውስጥ ያስቀመጣችሁ የዛሬ 6 ዓመት ያስቀመጣችሁ ልጆች አላችሁ። ምንዛሬ 9 10 8 12 13 በነበረበት ሰዓት ታስታውሳላችሁ? የላችሁም? እዚህ ውስጥ 10 በነበረበት ሰዓት የላችሁ? 9 በነበረበት ሰዓት አሁን ላይ እኮ ቫልዩም የለውም። ያብር አያችሁ፣ እጥፍ ድርብ ነው። እንደዚህ የዛን ሰዓት 10 በነበረበት ሰዓት ላይ ሂደሽ መሬት ብትገዢ ኑሮ በ100,000 ብር ትገዢ ነበረ። አያምርም? ኢትዮጵያ ብር ያላችሁ ደግሞ ብራችሁን አውጡ፣ ከአካውንታችሁ አውጡ። እምላችሁ ቫልዩም እያጣ ነው ብራችሁ። የሆነ አለ አይደለ? በቃ ምንም እንደሆነ አሁን ለምሳሌ የድሮ 100,000 ብር መሬት ይገዛል። የአሁኑ 100,000 ብር ቲሸርት ነው የሚገዛው። ገባችሁ? ቲሸርቱ ነው የሚገዛው። ቫልዩም አጥቷል። አሁን ላይ 1 ሚሊዮን ብር ብታስቀምጡ ዛሬ የዛሬ 2 ዓመት ምንም ነው። ገባችሁ? ምንም ነው የሚሆንባችሁ። ስለዚህ ዛሬ ላይ ሂዳችሁ አካውንታችሁ ላይ ያለውን ገንዘብ አውጥታችሁ አንድ መሬት ገዛችሁ እንበል። አንድ መሬት ስትገዙ የዛሬ ዓመት ቢቸግራችሁ ለሆነ ነገር ቢያስፈልጋችሁ ብትሸጡ እጥፍ አድርጋችሁ ነው የምትሸጡት። ባንክ ቤት ብታስቀምጡ ግን እመኑኝ ምንም አታገኙ፣ ቫልዩም ከማጣት ውጪ ማለት ነው። ዛሬ ላይ 100,000 ብር የሚገዛው እቃ ነገ 200,000 ብር ነው። ዛሬ ላይ 500,000 ብር የሚገዛ እቃ የዛሬ ዓመት 1 ሚሊዮን ብር ነው። 1 ሚሊዮን ዛሬ የምትገዙት እቃ የዛሬ ዓመት 2 ሚሊዮን ነው። ገባችሁ? የዛን ሰዓት ደግሞ ባንክ ቤት ውስጥ ያስቀመጣችሁት ገንዘብ ባዶ ነው የሚሆነው ማለት ነው። ቫልዩም ያጣል። ገባችሁ? በሰዓቱ የሆነ ነገር ካልዋለ አይጠቅምም ነው ጥያቄው። ስለዚህ ባንክ ቤት ውስጥ አጭቃችሁ አታስቀምጡ። 200,000 ሚኖርሽ 300,000 ሚኖርሽ ባለሽ ነገር የሆነ ነገር ላይ አስቀምጪ። እንዳውም ከቻላችሁ ኢትዮጵያ መሄድ ከቻላችሁ ሂዱ። አይዲያችሁን አስተካክሉ። ኢትዮጵያ ሄዳችሁ ቤተሰቦቻችሁን አናግራችሁ ባንክ ቤት ውስጥ ያለውን ገንዘብ አውጡና የሆነ መሬት የሆነ ነገር ላይ የሆነ እቃ ላይ አስቀምጣችሁ ነገ ትርፍ ያስገኝልኛል፣ ነገ ቢሸጥ አይቀንስም። ወርቅ ብትገዙ አሁን ለምሳሌ ወርቅ ግራሙ አይቀንስም። ምንም ቢሆን ምንም ወርቅ ነው። የዛሬ 30 ዓመት መሸጥ ትችላላችሁ። ገባችሁ? ስለዚህ የሆነ እኔ ወርቅ ግዟል በዛ ሁሉ ብር አይገዛም። መቼውንም ጥንቃቄ ያስፈልጋል። ለምሳሌ ዱባይ ውስጥ ያላችሁ ደግሞ ወርቅ ገዝታችሁ ለምታስቀምጡት ልንገራችሁ። ወርቅ ገዝታችሁ ዱባይ መሬት ውስጥ ስታስቀምጡ እመኑኝ አንድ ቀን መዳማችሁ ካየች እንደምታፈሳችሁ እመኑኝ። እኔ የገዛሁትን ነው የምትላችሁ። ከዛ ውጪ በጣም ብዙ ሰዎች ትሸወዳላችሁ፣ ወይ ደግሞ አጠገባችሁ ባለው ሰዎች ትሰረቃላችሁ። በጣም ጥንቃቄ ይፈልጋል። አትግዙ አላልኩም፣ ግዙ፣ ቫልዩም አለው። ከዛ በተረፈ ግን ብራችሁ ወርቅ ስትገዙ በጥንቃቄ አስቀምጡ። ነገ አንድ ሰው እናንተ በ5,000 ድርሃም ወይ ደግሞ በ10,000 ድርሃም የገዛችሁትን ወርቅ አንድ ሰው ቢወስድባችሁ አስባችሁታል? ምንም እንትን የላችሁም። ስለዚህ ይሄ በጣም ጥንቃቄ ያስፈልጋል። ይሄንን ነገር ያልኩበት ምክንያት ምን እንደሆነ ታውቃላችሁ? አንዲት ልጅ ወደ ኢትዮጵያ እየሄደች ወርቋ ካስቀመጠችበት ያጣች ልጅ አውቃለሁ። ብዙ ጊዜ መዳም ቤት ስንሰራ 2 ሆነን ምንሰራለን፣ 3 ሆነን ምንሰራለን። የዛን ሰዓት ደግሞ ጥንቃቄ ያስፈልጋል። አንዳንድ መዳሞች ደግሞ
ቢያዩ እናንተ ወርቅ እንዳላችሁ ቢያዩ የኔ ነው የሰረቀች ነው የምትባሉት። አንዳንድ ክፉ መዳሞች እኮ ወደ ኢትዮጵያ ስትሄዱ እኮ ሻንጣ ይበረብራሉ ታውቃላችሁ አይደል? ያለሽ ምናምን ሪሲትሽን በቅጡ ማስቀመጥ፣ ሁለተኛ ነገር የገዛሽው ምናምን እንትን ማለት ነው ደብቀሽ ደበቅ አድርገሽ መያዝ። ሌላኛው ነገር ደግሞ 30,000 ድርሃም ማመን ይሰራል። ለምን አይሰራም? ይሰራል፣ ግን እውቀት ያስፈልጋል። ብር ስላላችሁ ብቻ አይደለም ቢዝነስ። ለምሳሌ አንድ ሰው 50,000 ድርሃም አለው እንበል። 50,000 ድርሃም አለሽ። ለምሳሌ ስለ ጸጉር ቤት ልከፍት ነው እንበል፣ ወይ ደግሞ ሱቅ ልከፍት ነው። ስለ ሱቅ ምንም ነገር ማታቆነ ኪሳራ ነው ማለት ነው። መጀመሪያ ሲስተም ውስጥ መግባት አለብሽ ይሄንን ነገር ለመክፈት ማለት ነው። ይሄ ነገር ብሰራ ምን ያክል ያዋጣኛል? ምን ያክልስ ሊያከስረኝ ይችላል? ምን ባደርግ አተርፋለሁ? ምን ባደርግ ልከስር ይችላል? ቢያንስ እንኳን በጣም ከራሳችሁ ጋርና ከአምላካችሁ ጋር መነጋገር ፍቃድ እግዚአብሔርን መጠየቅ አለባችሁ። ከዛ በተረፈ ግን ዝም ብላችሁ ብር ስላላችሁ ብቻ የሆነ ስራ ውስጥ ዝፍቅ የለም። ወይ ደግሞ ሰው ስለከፈተ ካምፓኒ ተከፍታላችሁ ማለት አይደለም። መጀመሪያ አስቡበት። ይሆናል ይሄ ነገር ብከፍት እንዴትስ መስራት እችላለሁ? እንዴትስ ባደርግ ነው ተገቢ ያለው? ወይስ እንዴት ነው ማድረግ ያለብኝ? 30,000 ድርሃም አውጥታችሁ ከዛም በኋላ ነገ ኪሳራ ውስጥ መግባት ጥሩ አይመስለኝም። በጣም አይምሯችሁ ይነካል። መጀመሪያ አስቡበት። ሲስተም ውስጥ ግቡ። ላይሰንስ ለማውጣት ሲስተም ውስጥ መግባት አለባችሁ። ገንዘብ ስላላችሁ ብቻ አይደለም። እውነት የምሬን ነው የምላችሁ። ገንዘብ ስላላችሁ ብቻ አይደለም። እመኑኝ። ዱባይ ኤሚሬት ውስጥ ደግሞ ሁላችንም ከናንተ ላይ የማንጠቀም ከሆነ ማንም የሚረዳችሁ የለም ከእግዚአብሔር ውጭ። ማንም ከናንተ ላይ ጥቅም ካገኘ ብቻ ነው የሚረዳችሁ። ጥቅም ካላገኘ ማንም አይረዳችሁ። ወደድሽም ጠላሽም። አንድ ሚሊዮን በኢትዮጵያ ምን ይሰራል? ለምን አይሰራም? አንድ መሬት ገዝተሽ አስቀምጪ እዛው፣ ወይ ደግሞ የሆነ የጦፈ ቢዝነስ